ዲማ ሆፕ ሪልስቴት በቦሌ ኤድና ሞል ቦሌ ሃይስኩሉ ፊት ለፊት የንግድ ሱቆችና መኖሪያ ቤት አፓርትመንቶችን እየሸጠ ነው። ይህ የምታዩት ዲማ ሆፕ ሪልስቴት በቦሌ መድኃኔዓለም እየሸጠ ያለው G+24 የሆነ አፓርትመንት ነው። ታዲያ ይሄ አፓርትመንት G+24 ሆኖ ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃ፣ አንደርግራውንድ ዋተር እና 3 ኤሌቬተር ሊፍቶች ያጠቃለለ እጅግ በጣም ቅንጡና ሌግጀሪ ወይም ደግሞ ቦሌን ያማከለ ህንፃ ነው። የንግድ ሱቆች ይኖሩታል ከ20 ካሬ ጀምሮ። መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ። ታዲያ የንግድ ሱቅና መኖሪያ ቤት አፓርትመንቶቹ የተናጠል ዲጂታል ካርታ ተዘጋጅቶላቸዋል። እኛ አሁን የንግድ ሱቆችን ግራውንድና ፈርስት ፍሎር በ30% ዳውን ፔመንት ከሁለተኛ እስከ ስድስተኛ ደግሞ በ25% ቅድመ ክፍያ እየሸጥን ነው የምንገኘው። ሙሉ ስትከፍሉ ደግሞ የንግድ ሱቆችን እስከ 20% ቅናሽ እናደርግላችኋለን። ሌላው እዚህ አፓርትመንት ላይ መኖሪያ ቤቶችም ይኖራሉ። መኖሪያ ቤቶቹ ከባለ 1 መኝታ እስከ ባለ 4 መኝታ የተለያየ የካሬ አማራጭ ኖሯቸው በተለያየ ፍሎር ሌቭል እየሸጥን እንገኛለን። G+24 ነው አፓርትመንቱ። ከ9 እስከ 16 በካሬ 155,000፣ ከ16 እስከ 20 ደግሞ በካሬ 175,000። ከፍ ሲል ጥሩ ቪውና ዳውንታውንም ስለሆነ በተለያዩ የቤቱ ክፍሎች የተለያዩ ባልኮኖች ኢንስቴል ይደረጋሉ። የከተማውን ቪው በአራቱም ዳይሬክሽን ማውንት የምታደርጉበት ቤት ነው ይሄ። ታዲያ ቦሌ መድኃኔዓለም ላይ የንግድ ሱቅ ወይም መኖሪያ ቤት መግዛት ምንም አዲስ አይደለም። እኛ ዲማ ሆፕ ሪል ስቴቶች ነን። በቦሌ መድኃኔዓለም የንግድ ሱቅና መኖሪያ ቤት አፓርትመንት ዛሬውኑ ሁለቱንም የእናንተው ማድረግ ትችላላችሁ። በ25% ቅድመ ክፍያ ብቻ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆች ልክ እንደዚህ ማለት ነው። አፓርትመንታችን የሚገኘው አለምነሽ ፕላዛ ቀጥሎ ነው። ታዲያ አለምነሽ ፕላዛ ጋር ያሉ የንግድ ሱቆችን ካያችኋቸው ለተለያየ ፐርፐዝ ናቸው። እታች ካያችሁ ፋርማሲ ይኖረናል። ከላይ ደግሞ ልብስ ቤቶች፣ ኮስሞቲክስ፣ ቡቲክ፣ ሌላ ደግሞ ለንደን ካፌ አለ። እንደምታዩት እንዳለ ያው የጥርስ ክሊኒክ፣ ኦፊሶች፣ ብቻ የኛም ሱቆች ለዚሁ ፐርፐዝ የሚውሉ ናቸው። እናንተ ከ20 ካሬ ጀምራችሁ እስከፈለጋችሁት የካሬ አማራጭ የንግድ ሱቆችን አክሰስ ማድረግ ትችላላችሁ። ታዲያ እነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶቹ እንደነገርኳችሁ የተናጠል ዲጂታል ካርታ ያላቸው ናቸው። ሌላ ደግሞ ከኢንቨስትመንት አማራጭ ልንገራችሁ። ስለ ኢንቨስትመንት ምናልባት ውጭ ሀገር ላላችሁ ዲያስፖራ ወገኖቻችን ይሄ አክቹአሊ ለኢንቨስትመንት ጥሩ ሳይት ስለሆነ ከኢንቨስትመንት አንጻር ምን ሊሆን እንደሚችል ልንገራችሁ። እዛ አካባቢ የንግድ ሱቅ 1 ካሬ ብትገዙ የሚከራየው 5,000 ብር ነው። ይሄ ማለት ግራውንድ ላይ ሲሆን 5,000 ብር ነው። እስከ ስድስተኛ ደግሞ ከ5,000 እስከ 3,500 ነው ኪራይ ዋጋው። ከፍ ሲል እየቀነሰ ሄዳል። ግራውንድ ላይ ግን 5,000 ነው። ታዲያ ግራውንድ ላይ 5,000 ነው። 20 ካሬ ብትገዙ 100,000 ብር ይከራይላቸዋል ማለት ነው። የንግድ ሱቅ በቀላሉ 20 ካሬ ብትገዙ 100,000 ብር በወር ሬንታል ቫልዩ ይኖራቸዋል ማለት ነው። መኖሪያ ቤት ደግሞ ቸክ አድርጋችሁ ከሆነ ከ70 እስከ $100 ነው። ምናልባት ወደ ሆቴሎች አካባቢ ወደ ማዶ ሃርሞኒ ሆቴል አካባቢ ወይም ደግሞ ወደ አትላስ መውጫ አይታችሁ ከሆነ ሬንታል ቫልዩ ከ$70 እስከ $100 ነው ለአፓርትመንቶቹ። ታዲያ በወር በቀላሉ እስከ $2,100 ይኖራቸዋል ማለት ነው አፓርትመንት ብትገዙ። ስለዚህ ስትመጡ ታርፉበታላችሁ፣ ስትሄዱ ደግሞ ጥሩ የኢንቨስትመንት አማራጭ ነው ማለት ነው። ጥሩ ገንዘብ ይሰራላችኋል እና ከኢንቨስትመንት አንጻር ይሄ ሎኬሽን ከምንም በላይ በጣም ተመራጭ ነው ከመሀል ከተማ መሆኑ። ሌላው ደግሞ አሁን ስቴዲየም እያለቀ ነው። ሌላው የምታዩት ይሄ ስማርት ሮድ ነው። በፍሬንድሺፕ አለም ሲኒማ ቦሌ አልፎ እስከ ኤርፖርት በእንግሊዝ ኤምባሲ ድረስ የሚደርስ መንገድ ነው ማለት ነው። እስከ ጫቃ ፕሮጀክት ድረስ ይቀጥላል። ታዲያ እነዚህ ሁሉ ፋሲሊቲዎች ኢንስቴል ተደርገው ኢንቨስትመንት አማራጩ ቀላል የሚባል አይደለም። ታዲያ መኖሪያ ቤት ወይም ደግሞ የንግድ ሱቅ እዚህ አካባቢ መግዛቱ ከምንም በላይ አዋጭ የኢንቨስትመንት አማራጭ ነው የሚሆነው። ስለዚህ አፓርትመንት ስትፈልጉ የትኛውንም አይነት ፍሎር ፕላን፣ ፕሮግረስ ሌቭል፣ ፔመንት ስኬጁልና ፕራይስ ሊስት ስትፈልጉ እኔ ካሳሁን እባላለሁ። የዲማ ሆፕ ሪልስቴት የሽያጭ አማካሪ ነኝ። ዋትስአፕ ላይ ኮንታክት ብታደርጉ ወይም ደግሞ ዋትስአፕ ላይ ብትጽፉልኝ ሙሉ መረጃ ሰጣችኋለሁ። ዛሬ ስለ ቦሌ መድኃኔዓለም ሳይታችን ሙሉ መረጃ ሰጧችሁ። በሌላ ጊዜ ደግሞ ስለ ቦሌ አትላሳችን ማዶ ሆቴል ጀርባ
እየገነባ ነው ያለው አፓርትመንት አለ። ስለሱ መረጃም ሰጣችሁናል ማለት ነው። መልካም ጊዜ